አገኘሁት ቁልፍ ግን ከዛ ተገናኝተው እንዴት ነው መኪና ውስጥ የምታገኘው? በቃ የሆነ ነገር አገኘሁት። አብርሽ ወይኔ ጉዴ ናስቲ ናዚ አውጭ መኪና አለታች ላድርስሽና ልመለስ። ከፈለክ በመሀላችን እዚህ ጋር ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድራለህ። ወይ ታዲያ ነው ሰዓቱ ነው እግዚአብሔርን 3 ሰዓት ከ20 ነው የሚለው። ይኸው እኮ ምን ችግር አለው? ሰዓቱን አይደለም እኮ ሆና በሽ ነው። እዚች ጋር አሁን መሽቷል። ሴት ነኝ አልወጣም። እዚች ጋር ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ እኔም አልጠጋም አንተ ማስጠጋ ተማምለን እንተኛለን ማለት ነው። ምን ችግር አለው? ምን ችግር አለው? እና በሳለክ ሌላ ተጨማሪ ሩም ላይ ያዘንሽና ሌላ ሩም ማለት ይችላል። እኔ ቤቴን ትቻው እንደመጣሁት ሩም ፈልጌ ነው። እኔ ካንተ ጋር ላድር ነው የመጣሁት። ሌላ ሩም ይዛለሁ። ምን ችግር አለው? ምን ችግር አለው? እንዴ በዚህ ልክ ከመጀመሩ መዳፍ ላይ ጀመርሽ ከሌላ ጋር አስተካክልት ነው እኮ አሁን ሌላ ሩም ላይ ያዝልሽ። መሽቷል። አሁን እሺ ቢያንስ ቆይ ተረጋጋና ቁጭ በልና አራት በልተህ ምናምን ገውን ያራስ ብልጭ ነው መጣራት ተደግሞ ምንድን ነው ደግሞ አይደል እንዴ በቃ ሻውት ውስጥ ምናምን ራስ ታድርገህ ራት በልተህ ከዛ በኋላ እንዳልኩህ ነው። አስፈላጊ ሆነ እዚህ ጋር ተኛለሁ፣ አንተ አልጋ ላይ ተኛ። በቃ እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ አትበለኝ፣ እንደዚህ አትበለኝ። በቃ ምንድን ነው የምትጨነቀው? ኖርማል እኔ መጣሁ አይደል እንዴ ሴባይ ሊኩኝ መጨነቅ ያለብኝ ከመጣሁ እንዴ ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው አልኩት። ዛሬ ቀኑ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ከዛ ምን ገጠመሽ ምናምን ነገር ብለህ ጠይቀኝ። በቃ አሁን ያው እኔ መምጣት ያስደንቀዋል። በእርግጥ ግን አጋጣሚ ሆኖ ቁልፍን አገኘሁት። በቃ ምን ችግር አለው? ለምንድን ነው እንደዚህ የምታካብደው? ሄርሜላ እኮ ነው የማታውቀው ሰው እንደገባብህ ነው የምትመስለው እኮ በእናትሽ እኔ ያለኝ ነገር ደክሞኛል። ስለዚህ ለተኛል መጣሁ። ሻወርን ውሰድ፣ ራት እንብላ። ሄርሜላ ወይኔ ልቀቅልሽና ሌላ ሩም ላይ ያዝ። እንዴ ምን ሆነሻል? አንቺ የማይሆን ነገር ነው እያወራሽ ያለሽው። ደረበረሽም እንዴ ወጣሽ? እሺ ቁጭ በል። እሺ ምንም የሚያስቸኩል ከሆነ እኮ ምንም የሚያስቸኩል ነገር የለም። ቁጭ በል። እኔ እንደዚህ ስለመጣሁ ይደብረኝ አታድርገኝ። ስትጀምር አንተ ላይ ባለተማመን አትመጣም ነበር ታውቃለህ። እንደዚህ ውጪ ምናምን ትለኛለህም ብዬ አላሰብኩትም። በቃ ልትደነግጥ ትችላለህ። ቁልፍ ሳሰጠኝ ሩም ግን ሳላቅ መገኘቴ ሊያስደነግጥህ ይችላል። በቃ በአጋጣሚ ብቻ አገኘሁት ቁልፍ መጣሁኝ። ከዛ ባለፈ ዛሬ ስራ ተበላሽቶብኝ ነው ያልኩት እያልኩ ነው። ቢያንስ ወይ ልጠይቀኝ ሞክር እንዴ ያንተ ሲደብርክ እንደዚህ ነው ከድብርት ማውጣት። ከዛ ባለፈ 3 ሰዓት ለምን 4 ሰዓት 5 ሰዓት 6 ሰዓት አይሆንም? ምን ችግር አለው? በመሸ ነው እንዴ? ተንኮል ከታሰበ እኮ ቀን ላይ ይደረጋል። ስለምናምን እያወራሁሽ አይደለም። በቃ እኮ ከተረዳሽኝ እኔ አሁን ማረፍ ፈልጋለሁ፣ መተኛት ፈልጋለሁ ነው ያልኩሽ እኮ። ተኛሽ፣ እኔ እዚህ ጋር እጠብቅሃለሁ። በቃ ምን ነው የምትጠብቂኝ? እኔ እዚህ ጋር ቁጭ ብዬ ይሄንና ይሄን አጋጥመኝ እኮ እዚህ መሆንሽ ትክክል አይደለም። ምን ችግር አለ? እዚህ መሆንሽ ትክክል አይደለም። ይሄን እየሰማሽኝ ነው? አብራን ደግሞ ታካብዳለህ በጣም። ይሄ እኮ ከማካበድ ካለማካበድ ጋር የሚገናኝ ነገር አይደለም። ይሄ ቤላ ሲቀጥል ደግሞ የሚመጣ እንግዳ አለ እዚህ። ማን ነው እሱ? እኮ የሚመጣ እንግዳ አለ። ይሄ በቃሽ። ማን ነው የሚመጣው? እንግዳው ማን ነው ንገረኝ። ይሄ ቤላ የሚመጣ ሰው አለ አልኩሽ። በቃ ላይ ነገር አይጠበቅብኝም። ስለዚህ ሰዓቴን አትልብኝ። ነይ ሂጂ። እሺ ቆይ ቢያንስ ተረጋጋ። እሺ ቆይ ልንገርህ። ቆይ ልንገርህ። ቆይ ተረጋጋ ቢያንስ። እሺ ራት እንብላ። ከዛ በኋላ እኔ ራትም ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቶ ማለት ትችያለሽ ወይ እዚህ ሆቴል ማለት ትችያለሽ። ይሄን ነው እግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው እዚህ በቃ እኮ ማን እንደሚመጣ ነገር አይደል? ከሚመጣው ሰው ጋር እንደዚህ ለሶስት አንተኛ ምን ችግር አለው? ምን ማለት ነው? እሺ ነው እሺ የሚመጣው ሰው ጋር ዳጋ አብራችሁ ተኝ። ምን እዚህ ጋር ሰው ለማደር አይደለም ለመሄድ ነው። አውርተን ለመሄድ ነው። በቃ ማወራው ነገር አለ አውርቼ እኔ ራሴ ነኝ የምትመጣው። ስለዚህ ነይ ምሸኛት ሄርሜላ በእግዚአብሔር ነው በቃ ለምን ነው የምታስወልኝ? እሺ ቆይ እኮ ሰዓት ይወሰሽ ነው ያለው ካውራኝ በጣም ተረጋግቻለሁ። እኔ በቃ ነው ይሁን ቆይ
ቁጫልሽ አንዴ እዚህ ጋር ሌላው እያከበድክ ነው እኮ ሄርሜላ። እኮ ከማካበድ ጋር አይገናኝም ይሄን ነው። እሺ ዛሬ ቀን ሙሉ ደብሮኝ ነው አልኩት። ስራ ተብላሽቶብኛል። ስለ ስራዬ እንኳን አትጠይቀኝም እኮ በቃ እኔ ሲደብርክ እንደዚህ ነው ከድብርት ማውጣት 3 ሰዓት ስለሆነ ብቻ ነው እንደዚህ የምታካብደው። ምግብ ከፈለክ የሆነ ሴክሽን አምጥቻለሁ። እኔ ምግብ ችግር አይደለም ነው ስለ ምግብ አይደለም እያወራ ያለው። አሁን ምግብ አላልሽም እንዴ? እራት በልተን እረፍት አድርገህ ሻወር ወስደህ ከዛ በኋላ ነው ያልኩት እንጂ እኔ እንትን አላልኩም። እንዴ ገባብህ ነው እኮ የምትመስለው። ማታውቀው ሰው ነው እኮ የምትመስለው። ነው ስለማወቅ ታለማወቅ አይደለም። አንደኛ ያለ ፍቃድ ሩም መገኘት በራሱ ጥፋት ነው እኮ። እሱ ያስደነግጣል ብያለሁ እኮ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል። ግን አሁን በዚህ ሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው። ምንድነው በቃ 3 ሰዓት 4 ሰዓት 5 ሰዓት እስከ 9 ሰዓት ሲያመሽ የለ እንዴ? ምን ችግር አለ? በጣም ትቀልጃለሽ። ለመቀበል መሰለኝ ላይ መጣሽ ነው። በጣም እያስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ ሄርሜላና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣቴ ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት ማውራት እንችላለን። ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው ደብሮኝ ነው አልኩት። በጣም ለምን አትለኝም እንዴ? አንተ እዚህ መምጣቴ ብቻ ነው እንዲያስጨንቀህ? ደብሮኛል፣ ሰው አጥቻለሁ፣ ማማክረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። ከዛ እንትን ብያለሁ በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ። በዚህ ልክ እንትን እየታገስኩሽ እንኳን ሌላ ትለኝ እኮ አንተ ደግሞ እኔ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራህኝ ያለኸው። ምንም ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥህ ይችላል እዚህ መገኘቴ። ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ስለተደነገጠ ነው እንጂ ኖርማል ነው። ስለዚህ ስትረጋጋ ቀን ልካም ያስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስራ አስገባኝ ነገር ለማዳመጥ ራስን ነጻ አድርጓለሁ። ቤት አድርጓለሁ። እኔ ሲደብርክ እንደዚህ ነበርኩኝ። ቁጭ ብስቲያት ቁለት ነጣብሽ ወይ ጉዴ። ምን ያገር ስልክ እየተደወለልኝ ነው። በእናትሽ በቃ እኔ ይሄ ምላ እሺ ላይ ነው ለዛሬ እንኳን በዛሬ ለማንሽ በዚህ ሰዓት መምጣቴ ለምንድን ነው ይሄን ያህል ያስደበረክ? 3 ሰዓት ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣቴ ሊያስደነግጥህ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ 30 ደቂቃ ራስህ ጊዜ ስጠውና ስትረጋጋ በቃ የሚያ ደግሞ እንዴት ዋልች የሚለውን ነገር ታስብበታለህ ማለት ነው። አብርሽ ምንም መጨነቅ ነገር የለም። እንደዚህ እንደው ማየት አልፈልግም አብርሽ። ውስጥ ያለነው ሰው ድምፅ ይሰማል። ቢያንስ ስለማይሰማ አይደለም መሄድ አለብሽ። በቃ እንደዚህ ነው የምታከበረኝ? እንደዚህ ነው ይቅርታሽ። በጣም በቃ በሌላ ነገር እናወራለን። በቃ ምን ተንኮል ያሰብኩ ነው? ምንም ተንኮል ስራስሽ ስላላሰብሽ አይደለም። በቃ እኔ የምታደርጊኝ ፕሊዝ። ስለዚህ መሄድ አለብሽ። እንዴ ምንድነው በዚህ ልክ እንኳን እኔ እንትን ማለት አልሞክርም አይደል? በጣም እያካበደ እኔ እንዲደብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኛለ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ እኔ በቃ ሂጂ። ከዛ በኋላ ነው የምሄደው እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ልትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይሄ ነገር ሊያስደነግጥህ ይችላል። ያልጠበቀው ነገር እኔ እዚህ መገኘቴ ሊያስደነግጥ ይችላል። በዚህ ልክ ውጪ ሂጂ የሚያስብል ነገር አለ ብዬ አላስብም። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? በእግዚአብሔር
ምን አድርግ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው ነገሩን ቀለል አድርገው። ምን ነው ኖርማል ማድረገው? በቃ ዛሬ ደብሮኝ ነው አልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ። ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለብህ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረውን ነገር እነግርሃለሁ። ሄርሜኒ ምንም የምረጋጋው ነገር የለም። በጣም እያስጨነቅኝ ነው ጌታ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። እየገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቅ ያለው ነገሮችን እያከበድክ ያለው አንተ ነህ። ዞር በል እንጂ ችግር አለ ብለህ ነው